ሰላም ጤና ይስጥልኝ። ካሳሁን ነኝ። በኖርዌይ የሚገኙ ኤርትራውያኖች ማለትም ጥገኝነት ጠይቀው በስተመጨረሻም የኖርዌይ ዜግነትን ያገኙ ጠቅላላ ዜግነታቸው ሊነጠቅ እንደሚችል የኖርዌይ መንግስት ዛሬ ያሳውቋል። ያንንም ያደረገበት እንደ ዋነኛ ምክንያት ያስቀመጠው ሁሉም ኤርትራውያኖች በኖርዌይ ውስጥ ጥገኝነት ሲጠይቁና የጥገኝነት መብታቸው ተፈቅዶላቸው እስከ ዜግነት ያገኙት ኤርትራ ውስጥ በደረሰባቸው በደል ስለሆነና ግን አሁን በተጓዳኝ ያ በደል ያደረሰብን ያሉትን የሻዕቢያን መንግስት በቋሚነት ሲረዱ ስለደረስኩባቸው ዜግነታቸውን ልነጥቅ ነው ብሎ የውጭ ጉዳይ ሚኒስቴር አሳውቋል። ይህ ትልቅ ዲዛስተር ነው ማለት እንግዲህ የኖርዌይ መንግስት እንዲህ አይነት ውሳኔ ላይ ሲደርስ ነገሩን ዲፕሊ አጥንቶት መረጃ ሰብስቦ ነው ማለት ነው። ማን በምን ያህል ጊዜ በምን ያህል ገንዘብ የሻዕቢያን መንግስት እንደሚረዱ መረጃውን ሰብስቧል። ግን አሁን አስደናቂው ነገር ይህ አይደለም። ይህን ኤርትራውያኖች እንደሚያደርጉ የታወቀ ነው። በኤርትራ ውስጥ ምንም አይነት የሬጅም ቼንጅ አልተካሄደም። ተጀምሮ እስኪጨረስ የሻዕቢያ መንግስት ነው በኤርትራ ውስጥ እየገዛ ያለው። የኖርዌይ መንግስትና የኖርዌይ ህዝብ ደግሞ ለኤርትራ ነፃነት ከፍተኛ አስተዋጽኦ አድርገዋል። ከደሞዛቸው ሁሉ በፐርሰንት ይረዱ ነበር። ኤርትራ ነፃ ወጣው ስትል ሁሉ አብረው እኩል ሰለብሬት አድርገዋል። ግን በስተመጨረሻ በሂደት ሲያዩት የሻዕቢያ መንግስት ኢፌክቲቭ እንዳልሆነ ሀገሪቷንም ፌል እንዳደረጋትና ፌል ስቴት ነው ብለው አውጀው ነበር። መግለጫ ሁሉ ሰጠው ነበር። አሁን በኢትዮጵያና በኤርትራ መሃል ሰጣ ገባ ተፈጥሯል። ያ ሰጣ ገባው ደግሞ በዋነኛነት የተፈጠረው ወደብን በተመለከተ ነው። ምዕራባውያኖች ሀገሮች ደግሞ በከፍተኛ ሁኔታ ለኢትዮጵያ መንግስት ድጋፋቸውን እየሰጡ ነው። ኢትዮጵያ እንደ ሀገር ወደብ እንደሚያስፈልጋት ኢሊጂብል የሆነ ጥያቄ እንደሆነ ሁሉ ዊትነስ እየሆኑ ነው፣ ሰፖርት እያደረጉ ነው። እንግዲህ ከዚያ አኳያ ጦርነቱም እንደማይቀር ገምተዋል ማለት ነው። በዚህ ጦርነት ላይ እንግዲህ ኢትዮጵያና ኤርትራ ወደ ጦርነት ከገቡ በወደቡ መሃል ኤርትራውያኖች ለሻዕቢያ መንግስት ምንም አይነት ድጋፍ እንዳያደርጉ ከወዲሁ ለማስቆም ነው ማለት ነው። ይሄንን ጉዳይ የኖርዌይ መንግስት ጀመረው ማለት ምዕራባውያኖች ጠቅላላ ይከተሉታል ማለት ነው። ድምፃቸው አንድ ነው። እንደዚህ በዲፕሎማሲ ውጪ ዲፕሎማሲን በተመለከተ እና ኤርትራውያኖች ከዚህ በኋላ በጣም በተጠንቀቅ መኖር ያለባቸው ይመስለኛል። ዜግነታቸውን እነጥቃለን ሲሉ ዝም ብለው አይደለም። ሻዕቢያን እንደሚረዱ ከዚህ በፊት ያውቁ ነበር። ግን አሁን ይህንን ጥያቄ ሲያነሱ ኢትዮጵያና ኤርትራ ኮንፍሊክት ውስጥ ከገቡ ኤርትራውያኖች ሰብሰብ እንዲሉ አቋማቸውን እንዲያስተካክሉ ለማድረግ የተሰነዘረ አቋም ነው ብዬ ነው የምገምተው። ለዛሬ ያለኝ ዘገባ ይሄ ነው። አመሰግናለሁ።